ጨው የለውም ቅቤም የለውም። ኧረ እኔ እበላለሁ። የለማ ኧረ ልጁ እኔ እበላለሁ አልኩህ እኮ። ምን ትበላለሽ? ለምን ሌላ ቀን ርቦሻል? አዎ የዛሬ 2 ቀን ምናምን አንበላም እንዴ? ምንድን ነው አንተ የምትቀባጥረው? ጋብዝሻለሁ ብለኸኝ አይደል እንዴ ጠራኸኝ ነበር። ምንድን ነው? ጥሩ አጣፍጥም እባክህ ጌች እስቲ አሁን ሰርጉ ሳምንት አይል ቀርቶት። እሺ ይሄን ጠጉሬስ የፈረንጅ ጠጉር አስተካክልልኝ። የፈረንጅ ፀጉር ነው? የፈረንጅ እኮ አይደለም እና እንግዲህ እንደው የፈረስ ነው። የፈረስ እኮ ነው። አልሰምተሽም? እና እንዴት ሆነም አጋጠመን። የእናንተ የጠጉር አድጎ አይደለም እሱን ቀጥልልኝ። እንግዲህ ጎበዝ ነሽ እኮ አንቺ እኮ እሳት እኮ ነሽ። እንዴት አህያነትሽን አውቀሻል። አየሽ? ለምንድን ነው ቀበቶን የፈታኸው? ሁሉም አብሯት ሌሊቱን ሙሉ ሲሉን ያደሩት። ቀበቶውን ፍታ። ለምን? ምጥ ያቀላል ይላሉ። ምጧ ከቀለለ ምንስ ብፈታ። የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ? አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው? እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለግ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ሰላምታዬ በያላችሁበት ይድረሳችሁ። የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ዛሬ ከተለያዩ የማህበራዊ ሚዲያ ገጾች ያገኘኋቸውን አዝናኝና ቁም ነገር ያላቸውን መዝናኛ ፕሮግራሞችን ይዤላችሁ ቀርቤያለሁ። ከፕሮግራሙ ጋር ሳሚ ነኝ ከሳሚ ቲዩብ። አብራችሁ ይቆዩ። እስቲ የመጀመሪያውን ቪዲዮ ልጋብዛችሁና ሐሳብ አስተያየታችንን እንሰጣለን። አንዳንድ አሁን ጊዜ ያሁኑ ትውልድ የሚባለው አሁን ላይ ያለው ጀነሬሽን ወዴት እየሄደ ነው የሚለውን የሚያሳይ ቪዲዮ ነው። እሱን ተመልክተን እንመለሳለን። የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ? አባትሽን ልጄ ለአባት ዝርዝር ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር። ወይኔ ሞባይል ረሳው መጣው ይዤ ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው? እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለግ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ የቤትን ጣጣ እዛው በቤት ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርግኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥልዎት። ቦና ይስጣችሁ። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። ሄሎ ወንድሜ ቤተክርስቲያን አንሄድም? ማታ በጣም ያስፈልገኛል እንጂ አሁን እንሄዳለን። ምን ልታዘዝ? እስኪ እንቀመጥ መጀመሪያ። ገና ከመግባታችን ምን ያጣድፉናል እኮ ብራችን ለመብላት ችኩላቸው። ኧረ እኔ ላስተናግዳችሁ ብዬ ነበር። ይቅርታ። በቃ እሺ አሁን 1 ነጥብ ላይ ጾም ማኪያቶና 1 ሊትር ውሃ ያምጡልን። እሺ ፈጣሪ ብቻ ይርዳልና ልጁ እሺ ይበል። ዋናው እሱ ነው። ያሞታል እንዴ? እያዩኝ ሰሩ። የኔ ልጅ ይቅርታ። አሁንም እንዳይደፉት ዞር በሉ። ልጥረግላት። ቆይ ሽማግሌው ዛሬ ያልሆነለት። ኧረ እንኩኝ ወደዛ። ልምድ የላቸውን እየሰበሰቡ ባለቤቱን ይጥሩልን። ኧረ ልጄ እኔው ነኝ ባለቤት። ጭራሽ ሊያታልሉን እንዴ? ጥሩልን። ምንድነው ችግር አለ እንዴ? ፕሮፌሽናል ያልሆነ ሰው እየሰበሰባችሁ ላያችን ላይ መደፋት አለበት። በጣም ይቅርታ፣ ስህተት ተፈጥሮ ይሆናል። ያንተ ይቅርታ ምን ያደርግልኛል? ሂሳቡንም አንከፍልም። ና እንሂድ እባክህ። ኧረ እኔ ልጅ ይቅርታ አድርጊልኝ። ተከፍተሽማ አትሂጂ። አያገባኝም። ና እንውጣ። ቆይ እሺ ልጁ ጋር ልደውል። ሄሎ ሄሎ። እዚሁ ራሱ ነው እንዲገናኙ የደወለለት። እዚሁ ነው ራሱ። አንተ አትመጣም እንዴ? የቀጠርነው እሱን ነው። ወይኔ ወንድሜ በጣም ይቅርታ። ና መጀመሪያ ለሰው ክብር ይኑራችሁ። አባቴን ይቅርታ ጋሼ ይቅር በሉ። ይቅር ብያችኋለሁ ልጆች። ይቅር በሉን። ስራውስ እሱም አይታሰብ ነው። ይቅርታውን አግኝታችኋል። ሂዱ። ይቅር መባባል ጥሩ ነው። ገንዘቡን አስገብተህ መጣህ ልጄ? ውይ ረስቼው። አሁን አስገብቼ እመጣለሁ። በዚህ እሺ የተከበራችሁ ተመልካቾቻችን እንግዲህ ከዚህ ቪዲዮ አይ ቲንክ እንደተማራችሁበት ተስፋ እናደርጋለን። በእንደዚህ አይነት ባህሪ ውስጥ ያሉ ልጆች በዚህ ዘመን በተለይ አሁን ላይ በርከት እያሉ ነውና ሐሳብ አስተያየታችሁን እስኪ ጻፉ። ኮሜንት መጻፊያው ስርና
እንደዚህ አይነት ሰዎች አሉ ወይስ የሉም ብላችሁ ታስባላችሁ? አይ ቲንክ ይሄ ምናልባትም ሐሳቡን እንትን ለማድረግ ትወና ነው ተብሎ ይታሰባል። ነገር ግን እንደዚህ አይነት ሐሳብ ያላቸው ልጆችም በዚህ ትውልድ ይኖራሉ ተብሎ ነው የሚታሰበው። ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልን። እሺ ሁለተኛውን እስኪ ቪዲዮ ደግሞ ተከታትለን እንመለስ። ለምንድን ነው ቀበቶን የፈታኸው? ሰላም ነው ወንድሜ? ሰላም ሆኜ ምን ነው በተንጎራደልኩ ባረገልኝ። ምን ነው? ሚስቴ ምጥ ላይ ነው ያደረችው። እንዲሁ እየተያየን ነጋ። አባት ልትሆን ነው? ይሄማ በጣም ደስ የሚል ነገር ነው። አይዞ በሰላም ትወልዳለች። እንዳፈሻርኩ። ምን ነው ታዲያ ብቻህን? ቤተሰቦች የሉም እንዴ? ሁሉም አብሯት ሌሊቱን ሙሉ ሲሉን ያደሩት። እኔም እዚህ የመጣሁት በቃ ሚስቴ ስለሆነች ነው። አሁን ትንሽ ረቡ ብዬ ነው ቤተሰቦችም። አይዞ እኔ አለሁልህ። የመጀመሪያዋ ነው? የመጀመሪያ ሲሆን ይከብዳል። ለዛ ነው ለዛ ነው ማለት ነው እንዲህ ዳዴ ስትል ያደረችው። ቀበቶውን ፍታ። ቀበቶውን ፍታ። ምጥ ያቀላል ይላሉ። ቀበቶውን ፍታ ይባላል። ወጣ ከቀለለ ምንስ ብፈታ? ቀበቶ ለምን ይፈታው እንዴ? ለምንድን ነው ቀበቶን የፈታኸው? ሚስቱ ልትወልድ ገብታ። ማን? ኧረ ሚስቱ። አይዞህ ራስሽ አይዞሽ። የኔማ ይኸው ተገላግላ መጣች። በዳዴ ስትሄጂ ያደርሽ እኮ አትመስይም። ሰውዬ እብድ ነህ እንዴ? ምናልባት ሌሊቱን ሙሉ የእሷን ማቃሰትና ህመም ስሰማ እኮ ለቅቄ ሊሆን ይችላል። በዚህ አይነት የጥርስ ህመም እኔ አይቻልም። እና ሚስትን ልትወልድ አልገባችም? እድሜ ለሮሃ አሁንማ ተገላገለች። መሀል 22 ላይ ባልን ቀበቶን ፈቶ ላገኘው። እንደሱ እኮ ዝጋ። እኔ እናንተ ቤት እንጨርሳለን። አስበላሽ። እና እያወራችሁ ያላችሁት ስለምጥ ሳይሆን ስለ ጥርስ ነው ማለት ነው? አዎ ስለ ጥርስ ነው የምናወራው። በተለያየ ምክንያት ለጥርስ ህመም ተዳርገው ለመታከም ዛሬ ነገ እያሉ ነው። እንግዲያውስ እንኳን ደስ አሉት። ከአውሮፓ ሀገር ባስመጣናቸው ማሽኖች በመታገዝ የቱዲና የስሪዲ አገልግሎቶችን ጨምሮ በርካታ የጥርስ አገልግሎቶችን መስጠት ጀምረናል። እርሶም ወደ ክሊኒካችን ጎራ ብለው የጥርሱን ጤንነት ይጠብቁ። ሮሃ ስፔሻሊቲ ዴንታል ክሊኒክ ይለያል ነው የምላችሁ። ይመቻው። ወይ ተመለከታችሁን ይመስል ነበር። እስኪ ወደ ሌላኛው ቪዲዮ እንሂድና ደግሞ እስኪ ተዝናንተን ከቪዲዮ ደግሞ ቁም ነገር ይዘን እንመለሳለን። ጌች እስቲ አሁን ሰርጉ ሰየ ሳምንት አይል ይቀርጡት። እሺ አቦጌች የፈረንጅ ፀጉር አስተካክል። የፈረንጅ ፀጉር ነው? የፈረንጅ እኮ አይደለም። እና እንግዲህ እንዴ የፈረስ ነው። የፈረስ እኮ ነው። አልሰምተሽም? እና እንዴት ምን ማጋጠመ? የእናንተ የይጠጉር አድጎ አይደለም? እሱን ቀጥልልኝ እንግዲህ። ጎበዝ ነሽ እኮ አንቺ እኮ እሳት እኮ ነሽ። እንዴት አህያነትሽን አውቀሻል። አየሽ አንቺ እኮ ልክ ነሽ። አህያነትሽን አውቀሻል። ይመቻው። ጌች ትችላለህ። የምር የሚገርም ተንኮሱን እስኪ ደግሞ ተመልክተን እንምጣ። መቶ እንዴ! ኧረ የት ደረሰች? መጣሽ እንዴ? ወይኔ ልደውል እያልኩ። አዎ መጣሁ እኮ። ምንድነው? ኧረ ቁጭ በይ። ኧረ ችግር የለውም። ያለ ቅጥ ለመጋበዝ ሰጉን ጋብዝሻለሁ ለምትሉ ሰዎች ትምህርት ቤት ምግብ ጥሩ አይደለም፣ አይጣፍጥም። ኧረ እባክህ ችግር የለውም። እኔ ርቦኛል ልብላ። ጨው የለውም፣ ቅቤም የለውም። የለማ። ኧረ ልጁ እኔ እበላለሁ። ትበላለች። ለምን ሌላ ቀን ርቦሻል? የዛሬ 2 ቀን ምናምን አንበላም እንዴ? ምንድን ነው አንተ የምትቀባጥረው? ጋብዝሻለሁ ብለኸኝ አይደል እንዴ? ጠራኸኝ ነበር። ምንድን ነው? አጣፍጥም። አንድ ምግብ ነው 1500 እንዴ? ኧረ የት ደረሰች? መጣሽ እንዴ? ወይኔ ልደውል እያልኩ። ወይ መቼ ተጉዞ የምር ኧረ ችግር የለውም። መጣሽ መቻችሁ። እስኪ ያለቀድና ትምህርት ነው። ሌላኛው ጌች እስኪ የሰራውን የ12ኛ ክፍል ተማሪ ጌታቸው እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ጎበዝ ተማሪ እንደሆንክ አያ ታሪኩ እያወራኝ ነበረ። ጎበዝ የሚለው አይገልጸውም አልኩ። እሰይ እሰይ እሰይ። እንዲያው ቀጣይ አሁን ከ12ኛ ክፍል ላለመውደቅ ምን አይነት እቅድ ውሳኔ ላይ ነው ያለው? ያው ትምህርቱን ለመተው ነው። ድሮ እንዴት ለማሰብ እንዴት የ12ኛ ክፍል እቅድ እንትን ለማድረግ አስበሃል?
ትምህርቱን በመተው ነው። ይመችህ አቦ። እንግዲህ ለዛሬ የመራረጥኩላችሁ አዝናኝ ፕሮግራሞች እነዚህን ይመስሉ ነበረ። በሚቀጥለው በሌላ ፕሮግራም ይዤላችሁ እመጣለሁ። እስከዛው ድረስ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ እንግዲህ የበኩላችሁን ትብብር ታደርጉ ዘንድ በአክብሮት ጠይቃችኋለሁ። በሌላ መዝናኛ በሌላ ፕሮግራም እመለሳለሁ። እስከዛው ድረስ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ወይም ደግሞ ይሰራ የምትሉት ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ